ካፕከት አፕሊኬሽንን ለቪዲዮ ኤዲቲንግ ብቻ ነው የምትጠቀሙት? እንደዛ ከሆነ እጅግ በጣም ተሳስታችኋል። ዛሬ በዚህ ቪዲዮ በካፕከት አፕሊኬሽን ብቻ እንደነዚህ አይነት የሚገራርሙ የሆኑ ተምኔሎችን በ2 ደቂቃ ብቻ፣ ፈጠን ካላችሁ ደግሞ በ1 ደቂቃ ብቻ እንዴት አድርጋችሁ እንደምትሰሩት አሳያችኋለሁ። ሌሎች አፕሊኬሽኖች ጊዜያችሁን እየፈጁባችሁ ከሆነ እንደዚሁም እጅግ በጣም ብዙ ፕሮሰሶች ካሏቸው በ4 ወይ በ5 ስቴፕ ብቻ በካፕከት አፕሊኬሽን የሚገርም ተምኔል ሰርታችሁ ለቪዲዮአችሁ መጠቀም እንደምትችሉ በዚህ ቪዲዮ አሳያችኋለሁ ማለት ነው። ሁላችሁም ወደዚህ ቪዲዮ ከመግባታችሁ በፊት ለዚህ ቻናል አዲስ ከሆናችሁ እጅግ ጠቃሚና ቁም ነገር አዘል ቪዲዮዎች የሚመቿችሁ ከሆነ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቀጥታ ወደ ቪዲዮ እንሂድ። ወደ ስልካችን እንሂድና እያንዳንዷን ስቴፕ አሳያችኋለሁ ማለት ነው። እናንተም ያንን ስቴፕ በመተግበር ተምኔላችሁን በ1 ደቂቃ ብቻ ሰርታችሁ ለቪዲዮአችሁ መጠቀም ትችላላችሁ ማለት ነው። አውቃለሁ በቪዲዮ ኤዲቲንግ አፕሊኬሽን እንዴት ተደርጎ ፎቶ ኤዲት ሊደረግ ይችላል ልትሉ ትችላላችሁ። ግን አሁን አሳያችሁ እንዴት አድርገን ኤዲት እንደምናደርገው። እጅግ በጣም ብዙ ሰዎች ዘንድ ስፔሻሊ ስልክ ተጠቃሚዎች ዘንድ ተወዳጅ በሆነው በካፕከት አፕሊኬሽን ተምኔላችንን እንዴት አድርገን እንደምንሰራው በደንብ አሳያችኋለሁ ማለት ነው። ይህን ቪዲዮ ከመጀመሪያው እስከ መጨረሻው ማየት እንዳትረሱ። ወደ ቪዲዮ እንሂድ። መጀመሪያ እንግዲህ ካፕከት አፕሊኬሽናችንን እንከፍታለን። ካፕከት አፕሊኬሽንን ከከፈት እንደዚህ አይነት ኢንተርፌስ የምታውቁት ነው። ቪዲዮ ላይ እንደዚህ አይነት ኢንተርፌስ አለው ካፕከት አፕሊኬሽን። ስለዚህ ያንን እናደርጋለን። ኒው ፕሮጀክት የሚለውን ክሊክ እናደርጋለን። ኒው ፕሮጀክት ስንል እዚህ ጋር ቪዲዮ እና ፎቶ የሚል አለ። ስለዚህ እኛ የምንፈልገው ፎቶ ኤዲት ማድረግ ስለሆነ እዚህኛው ፎቶ የምትለዋን ክሊክ እናደርጋለን። ባክግራውንድ መጀመሪያ ከተለያዩ ዌብሳይቶች አውርዱ፣ ማለትም ከጉግል ላይ ራሱ አውርዱና እናንተ ከለሩ አጀስት አድርጋችሁ ኮፒራይት የተለያዩ ነገራቶች ኢፌክት እንዳያደርጓችሁ ማድረግ ትችላላችሁ ማለት ነው። እንዴት እንደምናደርገው አሳያችኋለሁ እሱንም። ስለዚህ ባክግራውንዶች ያወረድኳቸው ባክግራውንዶች አሉ እዚህ ጋር 1 3 ማለት ነው። ስለዚህ አንዱን ክሊክ አደርጋለሁ። ለምሳሌ ይሄኛውን ክሊክ ላድርግ። ይሄንን ክሊክ አደረኩኝ። ስለዚህ ሰሌክት አድርጌ ምን አደርጋለሁ ማለት ነው፣ አድ አደርገዋለሁ ማለት ነው እንትን ላይ ማለት ነው። ስለዚህ መጀመሪያ ልንሰራው የሚገባው ነገር እዚህ ጋር የምናስተውለው የሚገባው ነገር አስፔክት ሬሾአችንን ለዩቲዩብ ማስተካከል ይኖርብናል ማለት ነው። ስለዚህ አስፔክት ሬሾ የሚል እዚች ጋር እናገኛለን ማለት ነው። 16 ሬሾ 9 አድርገን ክሊክ እናደርገዋለን። ይሄንን ኦኬ እንለዋለን ማለት ነው። ሬሾአችን በዩቲዩብ ሬሾ ሆነ ማለት ነው። ትንሽ ዙም እናደርገው። ይሄን ክሊክ አድርገን ትንሽ ዙም እናደርገዋለን ማለት ነው። በወጣታችን እንደፈለግን እኛ እንደፈለግነው ዙም ማድረግ እንችላለን ማለት ነው። ስለዚህ ከመጀመሪያው እንሂድና ቀጣዩ ስቴፕ የሚሆነው ደግሞ ኦቨርሌይ መጨመር ነው። ማለትም ተምኔላችንን ወይም ሐሳባችንን ይገልጽልናል ብለን የተነሳነው ፎቶ አለ። ስለዚህ ያንን ፎቶ ምንድነው የምናደርገው ማለት ነው፣ እዚህ ጋር እንጠቀመዋለን ማለት ነው። ያዘጋጀው ፎቶ አለ፣ እሱን እንጠቀማለን ማለት ነው። ተምኔል ላይ ፎቶአችንን እንዴት አድርገን ነው የምንነሳው የሚለውን ቪዲዮ ሰርቼላችኋለሁ፣ ገብታችሁ ማየት ትችላላችሁ። ስለዚህ ቀጣይ የሚሆነው ስቴፕ ምንድነው ማለት ነው፣ ኦቨርሌይ ይሆናል ማለት ነው። ኦቨርሌይ የምትለዋን እንነካለን። ከዛ አድ ኦቨርሌይ እንለዋለን ማለት ነው። የተነሳነው ፎቶ እናስገባለን ማለት ነው። ለዚህ ሰሌክት አድርገን አድ እንለዋለን ማለት ነው። ገባ ፎቶአችን እዚህ ጋር ጥግ ላይ እናስቀምጠዋለን ማለት ነው። እዚች ጋር አስቀምጥ ነው። ስለዚህ ይህንን ፎቶ ምን እናደርጋለን ማለት ነው፣ ባክግራውንዱን ሪሙቭ ማድረግ አለብን። ካፕከት ደግሞ ለዚህ አይታማም፣ የራሱ የሆነ ባክግራውንድ ሪሙቨር ኤአይ ያለው። ስለዚህ በሱ እንጠቀማለን ማለት ነው። ይሄንን እንነካና እዚህ ጋር ምን የሚል አለ፣ እዚህ ጋር ሪሙቭ ባክግራውንድ የሚል አለ፣ ሪሙቭ ቢጂ ወይም ሪሙቭ ባክግራውንድ የሚል አለ። ክሊክ እናደርገዋለን። ከዛ አውቶ ሪሙቫል የሚለውን እንነካለን። ስለዚህ ሪሙቭ አድርጎልናል በዚህ መልኩ ማለት ነው። እኛ በምንፈልገው ዙም እያደረግን ዙም ኢን ዙም አውት እያደረግን ፎቶአችንን አጀስት እናደርገዋለን ማለት ነው። ስለዚህ አሁን ቀጣይ የሚሆነው ስቴፕ ደግሞ የምንፈልገውን ቴክስት አድ ማድረግ ነው። ስለዚህ እዚህ ጋር ቴክስት የምትላለች፣ ቴክስት የምትለዋን ክሊክ እናደርጋለን። አድ ቴክስት የምትለዋን ክሊክ እናደርጋለን። ከዛ አድ ቴክስት የምትለዋን ክሊክ አድርገን እዚህ ጋር ቴክስት መጻፊያችን መጥቷል ማለት ነው። እዚህ ጋር ከዛን ቴክስታችንን እንጽፋለን ማለት ነው። ቴክስት ለምሳሌ ልጻፍ ነው እዚህ ጋር ተምኔል ተምኔል ብዬ ጻፍኩ። እያንዳንዱ ቴክስት አንድ ላይ ባጽፉት ጥሩ ነው፣ የተለያየ አይነት ዲዛይን እንድንጠቀም ማለት ነው። ስለዚህ እቺን ዙም እናደርጋትና እዚች ጋር ዙም አድርገን አስቀመጥና ማለት ነው። ተምኔል የምትለዋን እዚህ ጋር ማስቀመጥ ፈለኩኝ። ስለዚህ ከዛ እዚህ ጋር ምን እናደርጋለን፣ ፎንት የምትላለች እዚህ ጋር ፎንት የምትለዋን እንነካታለን ማለት ነው። ስለዚህ ፎንት የምትለዋን ማይ ፎንት፣ እኔ ከዚህ በፊት አድ ያደረኩት ፎንት አለ እዚህ ጋር ትሬንድ የሆኑ ፎንቶችን ለእንግሊዘኛ እሱ ያመጣላችኋል። እናንተ የራሳችሁን ፎንት እዚህ ጋር አድ ብላችሁ ታስገባላችሁ ማለት ነው። ማይ ፎንት የምትለዋን ትነኩና አድ ትላላችሁ። ቀጥታ ወደ ስልክ ስቶሬጅ ይወስዳችኋል ማለት ነው። እዛ ስቶሬጃችሁ ላይ ከገባችሁ በኋላ ማይ ፎንት የምትለዋን ትነኳታላችሁ። ከዛ ማይ ፎንት የምትለዋን ከነካችሁ በኋላ ቀጥታ ምንድነው የምታደርጉት፣ እዚህ ጋር ፋይል የሚለው ላይ ትገቡና ፎንታችሁን ያስቀመጣችሁበት ፎልደር ላይ ቼክ ታደርጋላችሁ ማለት ነው። እኔ አሁን እነዚህን ፎንቶች አድ አድርጌያቸዋለሁ። ፎንቶቹ በተመለከተ የተወሰኑ ፎንቶችን ቴሌግራማችን ላይ አስቀምጠንላችኋል። ቴሌግራም ቻናላችን ዲስክሪፕሽን ቦክስ ላይ ታገኙታላችሁ። እዛ ገብታችሁ ጆይን በማድረግ ቴሌግራም ቻናላችን ላይ ያሉትን ፎንቶች ዳውንሎድ አድርጋችሁ ለራሳችሁ መጠቀም ትችላላችሁ። የተለያዩ ፎንቶችን የተለያዩ አፕሊኬሽኖችን እናንተ ይጠቅማሉ ያልናቸውን እዛ ቴሌግራም ላይ የምናስቀምጥላችሁ ይሆናል ማለት ነው። ስለዚህ እዚህ ጋር የምንፈልገውን ፎንት አድ እናደርጋለን። እኔ ሁለቱም ፎንቶች አድ አድርጌያለሁ። ወደ ኋላ እንመለስና እኔ አድ ስላደረኩት እዚህ ጋር ማይ ፎንት የሚለው ላይ ነካውኝ። ስለዚህ ጋር ቤላ ህዳሴ የምትላለች ይሄው በዚህ መልኩ አስተካክሎልኛል ማለት ነው። ፎንቴ ይቺ ናት ማለት ነው። ተምኔል ለጠቀማት የፈለኩት ፎንት ናት ይቺ። ስለዚህ በዚህ መልኩ ከፍ ካደረኳት በኋላ ሳይዟል
አሁንም ከፍ ትንሽ ላድርጋትና ከፍ ካደረኳት በኋላ እዚች ጋር አስቀምጣታለሁ ማለት ነው። ከዛ እዚህ ጋር ካደረኩ በኋላ ቀጣይ የሚሆነው ስቴፕ ምንድነው? ለእናንተ ቀስ ብዬ ያሳየዋችሁ ነው እንጂ እናንተ በአንድ ደቂቃ ትጨርሱታላችሁ ይሄንን ከቻላችሁበት ማለት ነው። ስለዚህ የምንፈልገው ነገር ኤዲት እናደርጋለን። አሁን ከዚህ ጋር የምንፈልገው ነገር ይሄ ባክግራውንድ እንዲኖረው ፈልጋለሁ ማለት ነው። ብቻውን ከሚቀመጥ ባክግራውንድ አሁን ሌሎች የኤዲቲንግ ቱሎች ላይ ባክግራውንድ ለማስገባት ሌሎች ሼፖችን አስገብተን ለምሳሌ ከዚህ በፊት ያሳየዋችሁ ፒክሰል ላብ ላይ ምንድነው የምናደርገው ማለት ነው። የባክግራውንድ ሌላ ለማስገባት ከፈለግን የቴክስት ባክግራውንድ ሼፕ ነው የምናስገባው ማለት ነው። እዚህ ጋር ግን ራሱ ባክግራውንድ ያስገባልናል ማለት ነው። ስታይል የሚለው ላይ ስንነካ እዚህ ጋር የቴክስታችንን ስታይል የምናስተካክልበት ይሆናል ማለት ነው። እቺ ስታይል የምትለዋን ስንነካ ስለዚህ ባክግራውንድ የምትለዋን ክሊክ እናደርጋለን። ስለዚህ ይሄኛውን ባክግራውንድ መረጥኩኝ ማለት ነው። ስለዚህ ይሄኛውን ባክግራውንድ ስመርጥ ኤዲት የማደርጋቸው ነገራቶች ይኖራሉ። ስለዚህ ባክግራውንድ ማለት ነው። ስለዚህ እዚህ ጋር ምን አደርጋለሁ ማለት ነው። ኦፓሲቲውን ደብዘዝ ማድረግ ከፈለጋችሁ እንደዚህ ያደርጋችሁ ደብዘዝ እንዲል ማድረግ ትችላላችሁ። እንትሩ ኮርነር ይሄኛው ኮርነር ላይ ያሉት ባክግራውንዱ ሬክታንግሉ ኮርነር ላይ ያሉት ነገራቶች ቻምፈር የሆኑትን እነሱን ኮርነር ለማስያዝ ደግሞ እንደዚህ ያደረጋችሁ ኮርነሩን ሰፋ ማድረግ ትችላላችሁ። ርዝመቱን በዚህ መልኩ መቀነስ ትችላላችሁ። እኔ አሁን እንደዚህ እንዲሆን የፈለኩት ስለዚህ ቁመቱን ደግሞ ይሄኛውንም እንደዚህ ቀነስ በቴክስት ልክ እንዲሆን ላይ ነው የፈለኩት። ስለዚህ በዚህ መልኩ ቀነስኩት ማለት ነው። እዚች ጋር አስቀምጣታለሁ ማለት ነው ይሄንን ቴክስት። ስለዚህ በፈለጋችሁት ወደ ላይ ቀና እንዲል ከፈለጋችሁ ደግሞ እዚህ ዋይ እና ኤክስ ኦፍሴቶችን መጠቀም ትችላላችሁ። እንዲቃና ምናምን ፈልጉ። አሁን እኔ ላይ ገባ እንዲል ስለፈለኩ ከታች ቴክስቶችን መጨመር ስለፈለኩ እንደዚህ ያደረኩት ማለት ነው። እንደነዚህ አይነት ነገር እንዲይዝላችሁ ከፈለጋችሁ ለምሳሌ ይሄን እንደዚህ እንዲይዝልኝ ከፈለኩኝ ከለሩ እዚች ጋር ገብቼ በከለሮቹ በእነዚህ የሚገራርም ቴክስት ስታይል እንዲይዝ ማድረግ እንችላለን ማለት ነው። ኦፓሲቲውን በዚህ መልኩ ከቀነሳችሁ በኋላ ቀጥታ የምታደርጉ ሌላው ነገር ምንድነው? ሌላ ቴክስት ነው አድ የምናደርገው ማለት ነው። ሌላ ቴክስት አድ እናደርግና የዚህ ጋር ቴክስት ይሄን ቴክስት ምንም በለው አሰራር ተምኔል አሰራር አልኩት ማለት ነው። ይሄኛው እኔ ባክግራውንድ እንዲኖረው አልፈልግም። ስለዚህ ይሄን ምን እናደርጋለን ማለት ነው። ይሄኛው ቴክስት ባክግራውንድ እንዲኖረው ስላልፈለኩ እዚህ ጋር ስታይል ላይ ገባና ባክግራውንዱን ኦፍ አደርገዋለሁ ማለት ነው። እዚህ ባክግራውንድ ገባና ይሄንን ኦፍ አደርጋለሁ ማለት ነው። ስለዚህ ሳይዙን ደግሞ ትንሽ ዝቅ አደርገውና ከለሩን ቴክስት የሚለው ላይ ገባና ከለሩን ይሄ ቀይ እንዲሆን ነው የፈለኩት። የቴክስት ከለር ስትሮክ ሳይሆን ቴክስት የሚለው ውስጥ ገብቼ ቴክስት ከለር ቀይ እንዲሆን ነው የፈለኩት። እንደዚህ ወይ እንዲሆን እንደዚህ ሆኖ ከዛ ነጭ ስትሮክ እንዲኖረው ነው የፈለኩት። ስትሮክ ደግሞ በዚህ ጋር መጨመር ትችላላችሁ ማለት ነው። እንደዚህ ነጭ ስትሮክ እንዲኖረው ነው የፈለኩት። ስለዚህ በዚህ መልኩ ማለት ነው አሰራር አልኩኝ እዚች ጋር አስቀመጥኩኝ ማለት ነው። ከዛን እዚች ጋር ከታች ደግሞ በስልክ ማለት ከፈለጋችሁ አሁን እኔ ሌላ አሁንም እዚች ጋር አዳልና አድ ቴክስት እንልና እዚች ጋር እናመጣለን። ስለዚህ በስልክ ብቻ በስልክ አልኩት። ስለዚህ ሳይዟን ትንሽ ላርጋትና እዚች አካባቢ ጋር አስቀምጣታለሁ ማለት ነው። ከዚህ ጋር ትንሽ እንትኗ አንግሏ ትክክል ካልመጣላችሁ አንግሉን ዞር እያደረጋችሁ ዜሮ እስከሚሆን ድረስ በዚህ መልኩ ማስተካከል ትችላላችሁ ማለት ነው። ስለዚህ በስልክ የምትለዋን ፎንት ደግሞ ያው ቀየር ላድርጋ ቀጠን ለማድረግ ከፈለኩኝ ፎንት የምትለዋ ላይ ገባለሁ። እናንተ እንደፈለጋችሁ አሁን እኔ ሂንቱን ነው ያሳየኋችሁ። እናንተ በምትፈልጉት መልኩ ፎንቶች የተለያዩ ፎንቶችን ጭላችሁ መሞከር ትችላላችሁ ማለት ነው። እቺን ፎንት እንትን አልኳት ማለት ነው ማይ ፎንት። ስለዚህ እቺኛዋን አደረኳት ማለት ነው። እዚህ ጋር ነጭ አደረኩኝ። ስለዚህ በዚህ መልኩ ሰራውኝ ማለት ነው። ከዛም በኋላ ሌላው ስቴፕ ደግሞ ምንድነው? በዚህ መልኩ ከሰራችሁ በኋላ እነዚህን ጠጋ እናርጋቸው ወደ ላይ ሁሉንም ወደ መጀመሪያ ያዝ አድርገን ወደዚህ ጠጋ እናረጋለን። አሁንም ያዝ አድርገን ወደዚህ ጠጋ እናረጋለን። አሁንም ያዝ አድርገን ወደዚህ ጠጋ እናረጋለን ማለት ነው። ስለዚህ ይሄን የመሰለ ተምኔል ሰርተናል ማለት ነው። ከፈለግን የመጀመሪያው ቴክስት ላይ ለምሳሌ ካልተመቻችሁ ባክግራውንዱ ማጥፋት ትችላላችሁ። እዚህ ጋር እንንካውና እዚች ጋር ደብል ክሊክ አድርገን ወደዛ ይወስደናል ማለት ነው። ስለዚህ እኔ አሁን ባክግራውንዱን ለማጥፋት ከፈለኩኝ እዚህ ጋር ስታይል የሚለው ላይ ገመጣና ባክግራውንድ ብዬ ስለዚህ ባክግራውንድ ማድረግ ከፈለጋችሁ በዛ መልኩ ባክግራውንድ ማድረግ ትችላላችሁ። አሁን በዚህ መልኩ እንትን ካልን በኋላ የሚቀረን ነገር ዋናው ነገር ሴቭ ማድረግ ነው። ስለዚህ እዚህ ጋር እንደምትመለከቱት ምን አለ ማለት ነው። እዚች ጋር ፉል ሳይዝ የምትላለች እሷን ፉል ሳይዝ እንነካታለን ማለት ነው። ይሄው ተምኔላችን በፉል ሳይዝ ይሄንን ይመስላል ማለት ነው። እንደዚህ ካደረጋችሁ በኋላ ትንሽ ጠብቁት። ትንሽ ከጠበቃችሁ በኋላ እንደዚህ የቪዲዮ ምልክቱ ይጠፋል። አሁን ከታች የቪዲዮ ምልክት ምናምን የለውም። ስለዚህ ምን እናደርጋለን ማለት ነው። ይሄንን ቀጥታ ስክሪንሻት እንወስደዋለን ማለት ነው። ትንሽ ስቆይ የቪዲዮ ምልክቱ ስለጠፋ ስክሪንሻት እንወስደዋለን ማለት ነው። ስክሪንሻት በዚህ መልኩ ስክሪንሻት ወስደናል ማለት ነው። ስክሪንሻት ወስደናል። እንግዲህ ኤዲት ያደረግነው ተምኔላችን ጋላሪያችን ላይ ሴቭ ሆኗል ማለት ነው። ከዚህ በበለጠ መልኩ ፎቶአችሁን ወይም ደግሞ የጻፋችኋቸውን ጽሁፎች የሚገራርም ዲዛይን እየሰጣችሁ ማሳመር ትችላላችሁ። እዚህ መልኩ ተምኔል ሰርተናል ማለት ነው። አሁን ተምኔላችንን ጋላሪያችን ውስጥ ገብተን እንየው ማለት ነው። ምን እንደሚመስል ዘግተናል። አሁን ወደ ጋላሪያችን እንመለስና ተምኔላችን ምን እንደሚመስል አሳያችሁ።
ጋላሪያችን ላይ ተመልሰናል። ስለዚህ የሰራነው ተምኔል ይሄንን ይመስላል ማለት ነው። ይሄኛው የስክሪንሻት ያደረግነው ነው ማለት ነው። ይሄን ተምኔል እንደምትመለከቱት ይሄው ስክሪንሻት ያደረግነው ተምኔል ነው። ስለ ጥራቱ ምናምን እንግዲህ አይታችሁታል ምን እንደሚመስል ማለት ነው። ጽድት ያለ ተምኔል ሊሰራ ነው ማለት ነው። ጽድት ያለ ተምኔል ሊሰራ ነው እንደምትመለከቱት። ታዲያ ይሄን ተምኔል እንዴት አድርገን ነው የምንጠቀመው የሚለውን ላሳያችሁ። ቀጥታ ምን እናደርጋለን ማለት ነው፣ ዩቲዩብ ስቱዲዮ እንገባለን ስልካችን ላይ ማለት ነው። ዩቲዩብ ስቱዲዮ ላይ እንገባለን። ዩቲዩብ ስቱዲዮ ላይ ከገባን በኋላ የቪዲዮአችንን ተምኔል የምንቀይርባት ስክሪፕቶ የምትመስል ነገር አለች፣ ስክሪፕቶ አለች። እሷን ቼንጅ የሚለውን እንነካለን። ቼንጅ የሚለውን ከነካም በኋላ ተምኔላችን ጋላሪያችን ላይ ይወስደናል ማለት ነው። በዚህ መልኩ ዙም አድርገን አስተካክለን ነው። በዚህ መልኩ ተምኔላችንን ሴት አድርገን ደን የሚለውን እንነካለን ማለት ነው። ስለዚህ በዚህ መልኩ የሚገርም ተምኔል ሰራን ማለት ነው። እርግጠኛ ነኝ እጅግ በጣም ብዙ ጥቅም እንዳገኛችሁበት ተስፋ አደርጋለሁ። በዚህ ቪዲዮ ያልገባችሁን ነገር እንደዚሁም ቀጣይ እንዲሰራላችሁ የምትፈልጉትን ነገር በአጠቃላይ ኮሜንት ላይ ያስቀምጡ። የተለያዩ ገናኛንን። ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ። ሰላም።